ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች፣ ዛሬ ስለ ደካማና ውጤታማ የንብረት አያያዝ እንማራለን። ተከታተሉኝ። ፑር ኤንድ ኢፌክቲቭ ኢንቨንተሪ ማኔጅመንት፣ ደካማና ውጤታማ የንብረት አያያዝ። በንግድ ውስጥ ያለ ክምችት አስተዳደር የተለመዱ ችግሮች ምንድናቸው? ኦቨርስቶክ፣ ከመጠን በላይ ማከማቸት፣ ኤክስፓየርድ ጉድስ፣ ጊዜ ያለፈባቸው እቃዎችን ማከማቸት፣ ማኑዋል ሚስቴክስ፣ ሲስተም አለመኖር፣ ኖ ኢንቨንተሪ ዶክመንቴሽን፣ የቆጠራ ሰነድ አለማስቀመጥ። እነኚህ የተጠቀሱት ነጥቦች የደካማ ንብረት አስተዳደር ባህሪ ናቸው። እነኚህ ችግሮች ንግድ ውስጥ የሚያመጡት ተጽዕኖ ላስረዳችሁ። ኢምፓክት ኦፍ ፑር ኢንቨንተሪ ማኔጅመንት ኢን ቢዝነስ፣ በንግድ ውስጥ ደካማ የንብረት አያያዝ ምን ያስከትላል? አንዱ ኢንክሪስ ኮስትስ፣ ወጪ ይጨምራል። ምን አይነት ወጪ ነው? ዌርሃውስ ሬንት፣ የመጋዘን ክራይ፣ ላበር ኮስትስ፣ የሰራተኛ ደሞዝ፣ ኤሌክትሪሲቲ ኤንድ ዋተር፣ የማብራትና የውሃ ወጪ እና የመሳሰሉ ናቸው። ሁለተኛው ሪዱስ ፕሮፊታቢሊቲ፣ ትርፋማ አይሆንም። ለምን? ኤክሰስ ኢንቨንተሪ፣ ዳሜጅ ኤንድ ኤክስፓየርድ ጉድስ ስለሚበዙ ትርፋማ አይሆንም። ሶስተኛ ቢዝነስ ኢንስታቢሊቲ፣ የተረጋጋ ቢዝነስ አይሆንም ስንል ካሽ ሾርቴጅ፣ የገንዘብ እጥረት፣ ሰፕላየር ፕሮብሌምስ፣ የአቅርቦት ችግር፣ ካስተመር ዲሳቲስፋክሽን፣ ደንበኛ አለማስደሰት ሊያጋጥሙ ስለሚችሉ። ሌላው ሃየር ቦሪንግ ኤንድ ኢንተረስት ኮስትስ፣ ሃየር ቦሪንግ ኤንድ ኢንተረስት ኮስትስ፣ ድርጅቱ ብድርና ወለድ ውስጥ ይገባል። አምስተኛው ኢናቢሊቲ ቱ ኢንቨስት ኢን ግሮዝ ኦፖርቹኒቲስ፣ ድርጅቱ ቢዝነሱን ሰፋ አድርጎ ወይም ከጊዜው ጋር እንዲሄድ አድርጎ ለመስራት እድል አይኖርም። አሁን ደግሞ ስለ ጠንካራ የንብረት አያያዝ እናያለን። effective inventory management, it is a smart management method to control inventory to achieve the better cash flow in business. Those are: 1. Use inventory systems and manual method, በሲስተም ነው የሚጠቀሙት። The second one is better documentation, ሰነድ አጠናክረው ይይዛሉ። The third one is issue goods with FIFO or FIFO method, መጀመሪያ ገቢ የተደረገው እቃ ይሸጣሉ ማለት ነው። The final is counting the stock, ቶሎ ቆጠራ ማከናወን ነው። ይህ ማለት ጠዋትና ማታ በሳምንት አንድ ወይም 2 ቀን ቆጠራ ያከናውናሉ ማለት ነው። ቱቶሪያሉን ከወደዳችሁ ቪዲዮን ላይክ ያደርጉ፣ ቻናሉን ሰብስክራይብ በማድረግ የሚቀጥሉ ትምህርቶችን እንዳታመልጡ ይከታተሉ። ቀጣይ እስከምንገናኝ ድረስ ደህና ቆዩልኝ።